ሰላም የተወደዳችሁ የእግዚአብሔር ቤተሰቦች ከፊታችን ሚያዝያ 10 እስከ 11 ድረስ ለሁለት ተከታታይ ቀናት ታላቅ መንፈሳዊ ኮንፈረንስ በወላይታ ሶዶ ክራይስት አርሚ ኢንተርናሽናል ቤተክርስቲያን ውስጥ ተዘጋጅቷል። በዚህ ሚያዝያ 10 እና 11 አርብና ቅዳሜ ማለት ነው በወላይታ ሶዶ ክራይስት አርሚ ኢንተርናሽናል ቤተክርስቲያን ውስጥ በተዘጋጀው መንፈሳዊ ኮንፈረንስ በስፍራው በመገኘት በእናንተና በቤተሰቦቻችሁ ላይ የእግዚአብሔርን ቃል ለማወጅ ተዘጋጅቻለሁ። የገሃነም ደጅ የማይቋቋመው የእግዚአብሔር ድምጽ በጤናችሁ በስራችሁና በቤተሰቦቻችሁ ላይ ይታወጃል። ለታሰሩት መፈታት፣ ለወደቁት መነሳት ይሆናል። በአጋንንታዊ ስርዓት ውስጥ ለሚገኙ ሰዎች ሁሉ መፈታትና ነፃ መውጣት ይሆናል። ከዚህ የሚበልጥ ነገር ታያለ ተብሎ እንደተጻፈው እንደ እግዚአብሔር ቃል በእነዚህ ሁለት ተከታታይ ቀናት ሚያዝያ 10 እና 11 አርብና ቅዳሜ በወላይታ ሶዶ ክራይስት አርሚ ኢንተርናሽናል ቤተክርስቲያን ውስጥ ከዚህ የሚበልጥ ነገር ታያላችሁ። አሁን በተጠቀሱ ሁለት ተከታታይ ቀናት በወላይታ ሶዶና አካባቢዋ ላይ የምትገኙ ቅዱሳን በሙሉ ወደዛ ስፍራ በመምጣት የእግዚአብሔርን ጸጋ እንድትካፈሉ ሁላችሁም በድጋሚ ተጋብዛችኋል። መልእክቴን የሰማችሁ በሙሉ አሁኑኑ ይሄንን መልእክት ለጓደኞቻችሁና ለቤተሰቦቻችሁ ሼር አድርጉ። በያላችሁበት ዓለም ዳርቻ ሁሉ የጌታ ሰላምና ጸጋ ከሁላችሁም ጋር ይሁን። አሜን።